ሃይ ጋይስ አዲስ እባላለሁ ወይ ደግሞ አዲስ ትሬድስ በሶሻል ሚዲያ ስሜ። ዛሬ የመጣሁት ስለዚህ ቻናል ላወራ ነው። ይሄ ቻናል ክሬት ከተደረገ 1 ዓመት አልፎታል። በዚህ 1 ዓመት ውስጥ ቪዲዮዎች ስለቅ ነበር። እነዛ የምለቃቸው ቪዲዮዎች ላይቭ ሪከርድ የተደረጉ ናቸው። ላይቭ ትሬድ ሳደርግ ላይቭ ሪከርድ የተደረጉ ናቸው። ግን በኋላ ኤዲት አድርጌ ከታርጌ አስገባለሁ ማነው አፕሎድ አደርጋለሁ ማለት ነው። ቪዲዮዎቹን ዊንም ከሆነ ሎስም ከሆነ ፕሩፍ ደግሞ ላይክ ሜታ ትሬደር ስክሪንሹት የገባሁትን ትሬዶች ስክሪንሹት እያደረኩ ነው አፕሎድ ማድረገው። ግን ምንም አይነት ቪው የለውም። ምንም አይነት በሚባል ደረጃ ቪው የለውም እና ያሰብኩትን ነገር እያደረኩ አይደለም። ምንድነው የዚህ ቻናል ሀሳቡ የነበረው? አንደኛ የራሴን ጆርኒ ሼር ለማድረግ ነው። ሁለተኛ ደግሞ ላይክ ሌሎች ሰዎች ከኔ ስህተት እንዲማሩ ፕላስ ደግሞ አሪፍ ኮሚኒቲ ቢውልድ ለማድረግ ነው ሀሳቤ። በተቻለኝ አቅም ትራንስፓረንት ለመሆን ሞክሬያለሁ። ወደፊትም ያው እሱን ነው የማደርገው። ትራንስፓረንት በሆነ መልኩ ያሉትን ስትራግሎች ሁሉንም ነገር ነው ሼር ማድረግ የምፈልገው። ላይክ እዚህ ቻናል ላይ ብቻ 2 አካውንት ብሎ አድርጌያለሁ። እዚህ ጋር ካያችሁ እዚህ ጋር ይሄኛው የመጀመሪያው አካውንት ነው ብሎ ያደረኩት ላይክ ዩቲዩብ ከጀመርኩ ራሱ። ሁለተኛ ደግሞ እዚህ ጋር ሌላ ገዝቼ እሱንም ከ2 ወር በፊት ነው ብሎ ያደረኩት። ሌላ አካውንት ገዝቻለሁ። ያው ይሄን አካውንት ልለፈው አልለፈው እርግጠኛ አይደለሁም። ያው አይታወቅም። ግን አትሊስት ቪዲዮዎቹን አሪፍ ቪዲዮዎች መስራት አለብኝ። ምክንያቱም ምንም አይነት ፕሮግረስ የለውም ዩቲዩቡ ጭራሽ ምንም በቃ እየጠፋ ነው ማለት ይቻላል። አትሊስት ቮይስ ኦቨር ከሰራው ሜቢ ይሻሻላል ብዬ ስለማስብ ነው። ፎር ዘ ፊውቸር አፕሎድ ማድረጋቸውን ቪዲዮዎች ላይክ እዚህ አካውንት ላይ የምገባቸውን ትሬዶች እንዳለ አፕሎድ አደርጋለሁ ቪዲዮ። አፕሎድ ማድረገው ከላይቭ ትሬዱ በኋላ ሪካፕ ነው የማደርገው። ያንን ትሬድ ለምን እንደገባው ዊን ከሆነ ዊን ሎስ ከሆነ ሎስ ለምን እንደሆነ ነው አፕሎድ ማድረገው። በአጭሩ ይሄ ነው ሀሳቡ። ሌላ የምላችሁ ነገር ካለ ሜቢ በቀጣይ ቪዲዮ እነግራችኋለሁ። ቴንክ ዩ